tools out there to help. It's your responsibility. ዋዜማ ላይ ያለን በጣም ጌታ እየረዳን ነው። አሁን ደግሞ ራሴን በራ ተዘጋጅተናል። የነበረን ጊዜ የሚገርም ቬሪ አሜዚንግ ታይም ጌታን እናመሰግነዋለን። ዛሬ በለንደን ካሉ ከተመራቂ ዲፕሎማ ተማሪዎች ጋር ጥሩ ጌት ቱጌዘር ነበረ። እጅግ በጣም ተባርከናል። የተባረኩ የእግዚአብሔር ሰዎች ጌታን ያጠኑ በዚህ ተገኝተዋል። በጣም ታላላቅ ምስክርነቶችን ከአፋቸው ሰምተናል። ዛሬ በጣም ጌታ ጥሩ ጊዜ ሰጥተናል። የመጨረሻ ከምረቃ በፊት የእራት ግብዣ ተዘጋጅቶ እናቆ በጋራ ልንበላ ጌታን እየበላን እየሳቅን ጌታን ልናመልክ በዚህ አለ። አሜን። ደስ ብሎኛል። እግዚአብሔር እየተመሰገነ ይሁን። እግዚአብሔርን የምናመሰግነው ነገር ቢኖር ለዘሩባቤል የተባለው ቃል ይህ ነው። በእውቀታችን በብራችን በኃይላችን ሳይሆን በራሱ መንፈስ ረድቶን አግዞን እግዚአብሔር ለዛሬ ቀን በማድረሳችን እግዚአብሔር የተመሰገነ ይሁን። በመቀጠል በእኛ ችሎታ፣ በእኛ ጉልበት፣ በእኛ አቅም፣ በእኛ ብርና በዚህ ሳይሆን በራሱ ተማምኖ ያልቻለነውን አስችሎ ዛሬ ይህን በአማራ ሁኔታ እንድንቀመጥ የረዳን ጌታ እናመሰግናለን። ሁሉ ሰው ጌታን እንዲያመሰግን እና የጌታን ቃል መራብ እንዳለበት አሳስባለሁ። እኛ ራሳችን ሚሽነሪዎች ነን፣ መጋቢዎች ነን። ህዝብንና ራሳችን ቤተክርስቲያንን ቤተሰብን እንመራለን፣ መሪዎች ነን። ያንን ለማድረግ መጽሐፍ ቅዱስ መማርና ማታጠቅ አለብን ብዬ ይህን መልእክት ማስተላለፍ እወዳለሁ። ስለሰማችሁ አመሰግናለሁ። ጌታ ይባረክ። የረዳን ጌታ በዚህ ደረጃ በምሕረቱና በቸርነቱ ያደረሰን በምሕረቱ የጠበቀን ጌታ ይባረክ። እንደገና ይህንን በጣም ስለሆነ ለጌታ ቃል ጠብቀን እየሰበከን የእግዚአብሔርን ቃልን ለብዙዎች እያስተማረን እንድንሄድ የሆነው ጌታ እንደገና ስለሚረዳ ጌታ ይባረክ። ይህንን ቲም ሁሉ እኔ በጌታ በኢየሱስ ተባረክ እላለሁ። ተባረክ። ጌታ ከእናንተ ጋር ይሁን። ስለዚህ መልካም ጊዜ መልካም ጓደኞችን በመስጠት እግዚአብሔር መልካም መመራቂዎችን በመስጠት እግዚአብሔር ረድቶናል። ባለቤት ልጆች አብረው በማስተማር ላይ በጣም ሆነዋል። ዋጋ ከፍለዋል፣ መስዋዕትነት ከፍለዋል። የቤተሰብ መሪዎች፣ የቤተሰብ መጋቢ፣ የጽሕፈት ቤት ያሉት አስተማሪዎችና መጋቢዎች ለዛሬ ደግሞ ለዚህ ለምስጋና ቀን ያሉት እግዚአብሔር ስለተመሰገነ ይሁን። በዚህ በተማርነው እውነት መቆምና መዝለቅ እንደተችለ ጌታ ጸጋውን ያብዛልን። አሜን። ተባረክ።